ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ምዕራፋችን በፈረንጆቹ 2019 ዓ.ም ላይ ስለተለቀቀ አንድ የድርጊት ፊልም እናወራለን። የፊልሙ ርዕስ ኖ ሜርሲ የተሰኘ ሲሆን ታሪኩ የሚያጠነጥነው ደግሞ አንዲት ሴት ታናሽ እህቷን እንዴት ከከባድ አደጋ ውስጥ እንዳወጣቻት የሚያሳይ ነው። እኛም ይህንን ፊልም የቃኘንበትን ዝግጅት ወደ እናንተ እናደርሳለን። አብራችሁን ቆዩ። ፊልሙ የሚጀምረው አንዲት ሻዮንግ የተባለች እንስት እግሯ በደም ተቀባብቶ ከመኪና ውስጥ ስትወርድ በሚያሳይ ትዕይንት ነው። ከዛም ተለቅ ያለ መዶሻ በእጇ አንስታ ወደ መኪና ጥገና ጋራዥ ስትገባ ያሳያል። ምን እንደሚፈጠር ግን አይታወቅም። ነገር ግን ይህች ሴት ጋራዥ ውስጥ ወዳለ አንድ ሰው ትሄድና በያዘችው መዶሻ ሰውየውን ትመታዋለች። ቀጣዩ ትዕይንት ደግሞ ወደ ድሮ ይወስደናል። ትዕይንቱም አንዲት ሻዮንግ የተባለች የማርሻል አርትስ አርቲስትና በግል ጠባቂነት የምትሰራ ሴት ከእስር ቤት ቆይታ በኋላ ወደ ቤቷ ስትሄድ ያሳያል። ከዛም ዩንሂ የተባለች የኦቲዝም ተጠቂ የሆነች እህቷ በደስታ ትቀበላታለች። እህትማማቾቹ በጣም የሚቀራረቡና እርስ በርስ የሚተሳሰቡ ናቸው። ሁለቱም ድጋሚ ላይራራቁ ቃል ተገባብተዋል። በተገናኙበት ምሽትም እርስ በርስ ተቆራኝተው የጋራ የሆነ ጊዜን አሳልፉ። ከዛም አልፎ ሳዩንግ ለእህቷ የጸጉር ጌጥ በስጦታነት ሰጠቻት። ለመኝታ በተዘጋጁበት አጋጣሚም ዩንሂ ትምህርት ቤት መሄድ በጣም እንደምትጠላ ነገረቻት። ነገር ግን ሻይሾንግ ትምህርት መቀጠል እንዳለባት እህቷን ለማሳመን ሞከረች። ምክንያቷ ደግሞ የአባታቸው ፍላጎት ነበር። በቀጣዩ ቀን ጠዋት ላይ ሻይሾንግ እህቷ ወደ ትምህርት ቤት መሄዷን አወቀች። ታናሽ እህቷም ስጦታ አስቀምጣላት ነበር። ስጦታው ደግሞ ቀይ ቀሚስና ቀይ ታኮ ጫማ ነበር። በተጨማሪም ዩንሂ ከመቼውም ጊዜ በላይ ሻይሾንግ አጠገቧ እንድትሆን የሚገልጽ ደብዳቤ አስቀምጣ ነበር። ሻይሾንግ ደብዳቤውን ስታነብ እህቷ በጣም እንደምትፈልጋት ተረዳች። የተሻለ ስራ በመስራት እህቷን መንከባከብ እንዳለባትም አመነች። ዩንሂ በትምህርት ቤት ውስጥ የክፍሏ ተማሪዎች የሚያላግጡባት ሴት ነበረች። ታዲያ ይሄ ጉዳይ ነበር ትምህርት እንድታቆም ፍላጎት የሚያሳድርባት። ተማሪዎቹ የሚያላግጡባትም ባለባት የኦቲዝም ችግር ነበር። በሌላ በኩል ያለው የፊልሙ ታሪክ ደግሞ ሻይሾንግ በግል ጠባቂነት ሙያዋን ለማሳደግ በፊት ትሰራበት ከነበረው ቡድን ጋር ለመስራት ጥረት ስታደርግ ያሳያል። ምንም እንኳን ቀጣሪዋ ስለሷ የስራ ታታሪነትና አስደማሚ ተደባዳቢ የመሆኗን ጉዳይ ቢቀበለውም ነገር ግን የወንጀል ሪከርድ ስላለባት መቅጠር እንደማይችል ይነግራታል። ዩንሄን እንደ አሻንጉሊት የሚጫወቱባት የክፍል ጓደኞቿ ከትምህርት ቤት መልስ ወደ አንድ የምሽት መዝናኛ ክለብ ይወስዷታል። ከዛም ሰውነትን የሚያጋልጥ ልብስ እንድትለብስ ያስገድዷታል። ዩንሄን ወደ ቤት መሄድ እንደምትፈልግ በተናገረችበት ሰዓትም ከ3 ጎረምሶች ጋር ትተዋወቃለች። ታዲያ እነዚህ ሰዎች ከበድ ያለ ስራ የሚሰሩ ሰዎች ነበሩ። በመቀጠል እነዚህ ጎረምሶች ሴተኛ ዳሪ በማስመሰል ለማሳሳቻነት ተጠቀሟት። እድሜው ገፋ ካለ ሰው ጋር እንድታድር አመቻቿት። ከቆይታዎች በኋላ እነዛ 3 ጎረምሶች ዩንሄና ሰውየው ወዳሉበት ክፍል ዘው ብለው በመግባት ዩንሄን ያስጥሏታል። እውነታው ግን እነዛ ጎረምሶች ይህን ሁሉ ያደረጉት የሰውየውን ዋሌት በመስረቅ ገንዘብ ለመዝረፍ ነበር። ጎረምሶቹ ይሄ የዘረፉት ሽማግሌ ሰው ፖሊስ እንደማይጠራባቸው እርግጠኛ ነበሩ። ምክንያቱም ይህ ሰው እድሜዋ ካልደረሰ ሴት ልጅ ጋር መታየቱ ሌላ መዘዝ ያመጣበታል ብለው ስላሰቡ ነበር። ይሄ እየሆነ ባለበት አጋጣሚም የፊልሙ ዋና ገጸ ባህሪ የሆነችው ሺያንግ በተደጋጋሚ እህቷን ለማግኘት ስልክ ስትደውል የሚያሳይ ትዕይንት ይመጣል። ነገር ግን ምላሽ አታገኝም። በዚህ ሰዓት ሺያንግ በጣም ትጨነቅና እህቷን በየመንገዱ መፈለግ ትጀምራለች። ነገር ግን ሳታገኛት ትቀራለች። በማግስቱ ጠዋት ላይም ቢሆን ዩንሂ ወደ ቤት አልተመለሰችም። ሻያንግ እህቷ የሰጠቻትን ቀይ ቀሚስና ጫማ አድርጋ እህቷ ወደምትማርበት ትምህርት ቤት አቀናች። ይሁን እንጂ እህቷን አላገኘቻትም። ዩንሂ የምትማርበት ክፍል ተጠሪ ወደሆነ መምህሯም ጋር ሄዳ ስለ ጉዳዩ ነገረችው። ነገር ግን ያገኘችው ምላሽ ጉዳዩ በታዳጊዎች ዘንድ የተለመደ እንደሆነና ለቀናት የመጥፋታቸው ነገር አዲስ ያልሆነ ጉዳይ እንደሆነ ያስረዳታል። ይህን ሰምታ ወደ ቤቷ ለመመለስ ባሰበችበት አጋጣሚ አንዲት ከዩንሂ ጋር በአንድ ክፍል ውስጥ የምትማር ሴት ስለ ጉዳዩ ግልጥልጥ አድርጋ ትነግራታለች። ከዛም ባሻገር ዩንሂ እነዛ የሚያላግጡባት ሴቶች ልብሷን አስገድደው ሲያሰልቋት የሚያሳይ ቪዲዮ ይህች ሴት ለሺያንግ ታሳያታለች። ቪዲዮ በጣም ያበሳጫትና እነዛ ሴቶች ወደሚገኙበት የምሽት ክለብ ታቀናለች።
እዛ ሜዳ ሴቶቹን እየቀጠቀጠች እህቷን የት እንደወሰዷት እንዲነግሯት ታደርጋቸዋለች። ከነሱ ባገኘችው መረጃ መሰረት እነዛ ጎረምሶች መካከል ወደ አንደኛው ጋር ትሄድና ትደበድበዋለች። ከዛም እውነቱን ፍርጥርጥ አድርጎ ነገራት። ዮንሂ እነሱ ጋር እንደሌለች አስረዳት። ምክንያቱ ደግሞ ያንን ሽማግሌ ሰውዬ ለመዝረፍ በተጠቀሙበት አይነት ዘዴ ሌላ ሰው ለመስረቅ ሲሞክሩ ነበር። ይህ የዝርፊያ ድግስ የተደገሰለት ሰው እንደ በፊቱ ሽማግሌ አይነት ደካማ አልነበረም። ጭራሽኑ ሳንግማን የተባለ ከባድ ወንበዴ ነበር። ይህ ወንበዴ ዮንሂ እንድትሄድ ፈቃደኛ አልነበረም። በዚህም ጎረምሶቹን አስፈራርቶ አባረራቸው። ታዲያ እዚህ ጋር ብቸኛ የሆነ አመልካች ነገር አለ። እሱም ይህ ወንበዴ ከዮንሂ ጋር የሆቴል አልጋ ለመከራየት ያስመዘገበው ስልክ ቁጥር ነው። ሻዮንግ እዚህ ስልክ ቁጥር ላይ ደጋግማ ብትደውልም ምንም አይነት ምላሽ ግን አላገኘችም። በተጨማሪም ጉዳዩን ለፖሊሶች ለማሳወቅ ጥረት አድርጋ ነበር። ነገር ግን ፖሊሶቹ ጠፍታ ይሆናል ብለው ነገሩን አጣጣሉባት። በዚህም ጉዳዩን እርሷ ለመከታተል ወሰነች። በሌላ በኩል ሳንግማን የተባለው ወንበዴ የሰዎች አዘዋዋሪ ከሆነ ግለሰብ ጋር ዮንሂን ለመሸጥ ሲወያይ ያሳያል። በዚህ ድርድርና የገንዘብ ልውውጥ ሰዓት ላይ ዮንሂ በአንድ ክፍል ውስጥ ተቆልፎባት እያለቀሰች ነበር። በዚህም የአዘዋዋሪው ረዳት በጥፊ ትመታታለች። ሻያንግ እህቷን በንቃት እየፈለገቻት ነው። ባገኘችው የቢዝነስ ካርድ ላይ ባለ አድራሻ አማካኝነት ወደ ቦታው ሄደች። በቦታው ሳንግማን ባታገኘውም እዛ የሚኖር ሰራተኛ አግኝታ እየደበደበች መረጃ እንዲሰጣት አደረገችው። በዚህም የሳንግማንን መኪና የታርጋ ቁጥር ነገራት። በመቀጠል ሳያንግ የሰራተኛውን የመኪና ቁልፍና መሳሪያ ይዛ ከቦታው ሄደች። በተመሳሳይ ሰዓት የሰዎች አዘዋዋሪው የገንዘብ ርክክቡን ጨርሶ ዮንሂን ለመመልከት ሄደ። ሊያጠቃትም ሞከረ። በሂደቱም ዮንሂን እስኪደማ ድረስ ሰውየውን ነከሰችው። ወደ ሻዮንግ ስንመለስ ብዙ መረጃዎችን ከወሰደች በኋላ ወንበዴው መኪናውን ወደሚያቆምበት ፓርኪንግ አመራች። ከዛም መኪናው ቆሞ ነበር። እሱ እስኪመጣ ድረስ ታግሳ ጠበቀች። ከቆይታዎች በኋላ ሳንግማን መጥቶ መኪናው ውስጥ ይገባና ጉዞ ይጀምራል። ሻያንግም እየተከተለችው ስልኩ ላይ ደውላ ዮንሄይ የት እንዳለች ልትጠይቀው ብትደውልም መልስ ሳይሰጣት ቀረ። ከዛም እያሽከረከረችው ባለው መኪናውን ትገጨዋለች። በመቀጠል ሻያንግ ከመኪናው ወርዳ ወንበዴውን ራሱን እስኪሰጥ ድረስ በያዘችው የንዝረት መሳሪያ አሰቃየችው። ሰውየው ሲነቃ አንገቱን እንደታነቀ ይረዳል። ሻያንግ እያስገደደች ዮንሂ የት እንዳለች ትጠይቋለች። ምንም አማራጭ ያልነበረው ሳንግማን እሷ እንዳዘዘችው መኪናውን መንዳት ጀመረ። ለምትጠይቀው ጥያቄ መልስ አልሰጥም ሲል እሷም ማሰቃየቷን ትቀጥላለች። ይህም ቅጣት መኪናውን እንዳይቆጣጠር ያደርገውና ከመንገዱ አጠገብ ሄደው ይጋጫሉ። በመቀጠል ሁለቱም መኪና ውስጥ እንዳሉ መደባደብ ይጀምራሉ። ሻያንግ ግን ሰውየውን እንደፈለገችው ማጥቃት አልቻለች። ምክንያቱም እሱም ከሷ ጋር ተመጣጣኝ የሆነ ጉልበት ነበረው። በመጨረሻ ግን ሻዮንግ እንደምንም ብላ የሰውየውን እጅ ሰበረችውና መረጃ እንዲሰጣት አደረገችው። በመቀጠል ስልኩን ተቀብላ ወደ አዘዋዋሪው ጋር ደወለች። የወንበዴው ረዳት እንደሆነችም በማስመሰል አነጋገረችው። አዘዋዋሪውም በበኩሉ በዮንሂ እንዳልተደሰተና ለሌላ ሰው ሊሸጣት እንደሆነ ነገራት። ሻያንግ ይህንን እንደሰማች በፍጥነት ወደ አዘዋዋሪው ጋር ከነፈች። እዛም ስትደርስ የተቀበለቻት ሴት የዮንሂን የጸጉር ጌጥ እንዳደረገች አስተዋለች። ወዲያውኑም ሴትዮዋን ማጥቃት ጀመረች። ከዛም ወደ አዘዋዋሪው ጋር ሄደች። ነገር ግን አዘዋዋሪው ዮንሂን ከሸጠ በኋላ ነበር የደረሰችው። ይህንን የሰማችው ሻያንግ በንዴት አዘዋዋሪውን ደበደበችው። ምን ልታደርግ እንደምትችል አሳየችው። አዘዋዋሪውም ሆዷን በጩቤ ሊወጋት ሞከረ። ነገር ግን አልተሳካለትም። ተያይዘው መሬት ላይ ወደቁ። ከዛም አቅሙ እስኪደክም ድረስ አጠቃችው። ለማን እንደሸጣትም ጭምር እንዲነግራት አደረገችው። የአዘዋዋሪው ረዳት እንደተናገረችው ከሆነም ዮንሂ ከመወሰዷ በፊት ወደ ቤት ስልክ መደወሏን ትናገራለች። ነገር ግን ስልኩ ስላልተነሳ ወደ አንድ ሚኒ ማርኬት ውስጥ ወደሚሰራ ሰው ለእርዳታ መደወሏን አስረዳቻት። ይሁን እንጂ ላኪ ሱፐርማርኬት በሚል የኮድ ስም ለሚጠራ ደንበኛ ሊሸጣት እንደወሰኑባትና ሱፍ የለበሰ ሰው መጥቶ እንደወሰዳት ነገረቻት። በመቀጠል የላኪ ሱፐርማርኬትን ስልክ ቁጥር ተቀብላ አድራሻውን አወቀች። ከዛም በቀጥታ ወደ ቦታው አመራች። በዚህ ሰዓት ታዲያ ዮንሂ ሱፍ የለበሰው ግለሰብ በመኪናው እየወሰዳት ነበር። በማከል ግን መኪናውን አቁሞ በአካባቢው ወዳለ የነዳጅ ማደያ ውስጥ ምግብ ለመግዛት ከመኪናው ይወርዳል። ከመኪናው የወረደው ግን ዮንሂ ተኝታለች ብሎ ስላሰበ ነበር። ዮንሂ ግን አጋጣሚውን ተጠቅማ አመለጠች። ከዛ
ከዛም ሮጣ የህዝብ አውቶቡስ ውስጥ ጥልቅ ብላ ገባች። ነገር ግን አውቶቡሱ ገና መንቀሳቀስ ሲጀምር ሰውየው አስቆመውና ወደ ውስጥ መግባት እንደሚፈልግ አሳወቀ። ባሱ ውስጥ ላሉት ሰዎች ዮንሂ እህቱ እንደሆነችና የአእምሮ ታማሚ እንደሆነች በማስታወቅ ይዟት ይወጣል። ዮንሂ እንዲለቃት ለመነችው። ነገር ግን እየጎተተ ወደ መኪናው አስገብቶ ወሰዳት። ሻዮንግ መኪና እየነዳች በሚያሳይ ትዕይንት ደግሞ በመኪናዋ የኋላ ኮፈን ውስጥ አስራ የጫነችው ሳንግማን የተባለው ወንበዴ እየጮኸ እንድትለቁ ይጠይቃታል። መኪናውን ወደ ዳር ካቆመች በኋላ የኮፈኑን በር ከፍታ ጥያቄዎች ጠየቀችው። ከዛም እጁን በኮፈኑ መዝጊያ ቀጠቀጠችው። በመቀጠል መኪናውን ወደ ኋላ እያሽከረከረች በማጋጨት በሩ እንዲከፈት አድርጋ ሰውየውን ጥላው ሄደች። ዮንሂና አጋቿ በአጋቿ አለቃ ትዕዛዝ አማካኝነት ወደ አንድ የተመሰቃቀለ ህንፃ ደረሱ። የአጋቿ አለቃ የታወቀ ባለስልጣን ሲሆን ስሙ ደግሞ ፓርክ ይባላል። ታዲያ እዚህ ጋ ነው ፊልም ውስጥ ያለው ታሪክ ግልጥልጥ የሚለው። ዮንሂንን ማገት ተራ ነገር አልነበረም። ምክንያቱ ደግሞ ፓርክ ከሻያንግ ጋር ያልጨረሰው ጉዳይ ነበረው። እህቷን ማገቱ ደግሞ ሻያንግን ወደሱ ሊያመጣት ስለሚችል ነበር። እንደ እውነቱ ከሆነ የዮንሂ አጋች ሁለቱን እህትማማቾች ለመርዳት ቢፈልግም አለቃው ፓርክ ግን ከባድ ሰው ስለሆነ ነገሩን አስፈሪ ያደርጉበታል። የሚያስገርመው ነገር ላኪ ሱፐርማርኬት ሻዮንግ በምትኖርበት አካባቢ ያለ ሚኒ ማርኬት ሲሆን እህቷ በተደጋጋሚ ወደዚህ ሚኒ ማርኬት ጎራ ትል ነበር። ሻዮንግ ወደዚህ ሚኒ ማርኬት በመሄድ ሸምገል ያለውን የሚኒ ማርኬቱን ባለቤት ታናገረዋለች። በሚያስደነግጥ ሁኔታ ሰውየው በድንገት እሷ እስር ቤት በነበረችበት ወቅት እህቷን ወሲባዊ ትንኮሳ ያደርግባት እንደነበር ነገራት። በዚህ ሰዓት ሻዮንግ በንዴት ጦፋ ሽማግሌውን መደብደብ ጀመረች። ስቃዩን እየጨመረችበት ስትሄድም ሌሎች ጓደኞቹም ዮንሂን እንደሚተነኩሷት ነገራት። ይህም እህቷን ያጠቁባት ሰዎች ጋር እየሄደች እንድትበቀላቸው ሻያንግን አደረጋት። በመጀመሪያ ወደ አንድ ፎቶ ቤት አመራች። በዛም የእህቷ ፎቶ በፍሬም ተቀምጦ አየች። በመቀጠል ስለ ቀጣዩ ሰው ለማወቅ የፎቶ ቤቱን ባለቤት መደብደብ ጀመረች። የፎቶ ቤቱ ባለቤትም ፊልሙ መክፈቻ ላይ ወደ ነበረው ትዕይንት ይመራናል። ማለትም ሻያንግ ወደ አንድ የመኪና ጋራጅ አምርታ የጋራጁን ባለቤት በመዶሻ ስትመታው ወደሚያሳየው ትዕይንት የጋራጁ ባለቤት በስቃይ ውስጥ ሆኖ እህቷን የወሰዳት ፓርክ የሚባለው ባለስልጣን እንደሆነ ይነግራታል። ታዲያ ይህ ባለስልጣን ሻያንግን እንድትታሰር ያደረጋት ሰው ነው። ጋራጁ ባለቤት አክሎ ከ3 ዓመታት በፊት የፓርክ መኪና ለጥገና ወደሱ በመጣበት ጊዜ የጋራጁ ባለቤት መኪና ውስጥ ዮንሂን ሲተነኩሳት እንደነበር ይነግራታል። የፓርክ መኪና ተጠግኖ ከወጣ በኋላ ፓርክ በድንገት መኪና ውስጥ የሴቶች የውስጥ ልብስ ያገኛል። ወደ ጋራጁ ባለቤት ጋርም በመደወል ስለ ጉዳዩ ይነግረዋል። ባለቤቱን በምላሹ የአንዲት አእምሮ ታማሚ ሴት እንደሆነ ይነግረዋል። ከዛ በኋላ ፓርክ ዮንሂን የመድፈር ሂደት ውስጥ ይሳተፋል። ታዲያ በዚህ ምክንያት ነበር ዮንሂ በብዛት ከትምህርት ቤት አርፍዳ ወደ ቤቷ የምትመለሰው። የማርፈዷ ነገርም ሻያንግን በጣም ያሳስባት ነበር። ነገር ግን ዮንሂ አንድም ቀን ለእህቷ ምን እየተፈጠረ እንደነበረ ነግራት አታውቅም። አንድ ቀን ግን ሻያንግ እህቷ ለምን ብዙ ጊዜ ወደ ቤት ቆይታ እንደምትመጣ ለማወቅ ፈለገች። በዚህም ከትምህርት በኋላ ዮንሂ ቅንጡ መኪና ውስጥ ገብታ ወደ ሆቴል ስትሄድ አየቻት። ሻያንግ ሁኔታውን እየተከታተለች ነበር። ሆቴል ውስጥም ከገቡ በኋላ ፓርክ እህቷን በዕፃ ደንዝዞ ሲደፍራት አየች። ከዛም የብሎን መፍቻ በመጠቀም ሰውየውን ማጥቃት ጀመረች። አይኑ ላይም ጉዳት አደረሰችበት። ይሁን እንጂ እህቷን ለማትረፍ ያደረገችው እርምጃ ወዲያውኑ ወደ ወህኒ ቤት ወረወራት። ምክንያቱም ፓርክ ፖለቲከኛ ስለሆነ ነገሮችን አቅጣጫ ማስቀየር ይችላል። ፓርክ ሻያንግ ከስር እንደተፈታች ሲያውቅ ለአጃቢው ሁለቱ እህትማማቾች እንዲገደሉ አዘዘው። ወዲያውኑ ስንመጣ ሻያንግ የፓርክን አጃቢ ስልክ እንዳገኘች ወዲያውኑ ደወለችለት እና ፓርክን የት ልታገኘው እንደምትችል ጠየቀችው። ካለቃው ጋር የተቃቃረው አጃቢውም እያመነታ ፓርክ ያለበትን ቦታ ነገራት። ሻያንግም ልትገለው ተዘጋጀች። ከቆይታ በኋላ ፓርክ በግል ጠባቂዎቹ ታጅቦ አገኘችው። እሷ ግን አሁንም ፓርክን ለመግደል ቆርጣለች። አንዱን አጃቢ በያዘችው የንዝረት መሳሪያ መንገዱን ሳይዘጋባት ቀድማ ጣለችው። ወደ ውስጥም ገብታ ፓርክን ያዘችው። ከዛም ፊቱ ላይ ሽጉጥ ደግና ዮንሂ የት እንዳለች እንዲነግራት ጠየቀችው። ነገር ግን ሳይታሰብ ፓርክ የግል ጠባቂዎቹን ጠራቸው። ትግል ውስጥም ገቡ። ሻያንግ ከግል ጠባቂዎች ጋር ስትታገል ፓርክ መኪናውን እየነዳ አመለጠ። ነገር ግን የማርሻል አርቲስት ጠበብት የሆነችው ሴት እነዛን ጠባቂዎች ለመጣል ብዙ ጊዜ አልፈጀባትም።
ሁሉንም ጠባቂዎች ከጣለቻቸው በኋላ ወደ መኪናዋ ሮጣ በመግባት ፓርክን መከታተል ጀመረች። መኪናውንም ገጨችው። ከዛም ሽጉጧን አውጥታ ለመምታት ሞከረች። ተሳክቶላት ትከሻውን መታችው። ነገር ግን አሁንም ለማምለጥ ከመሞከር አላገደውም ነበር። በችኮላ ውስጥም ሆኖ ዮንሂን ላገታት አጃቢው ደውሎ ብዛት ያለው እጽ እንድትወስድ እንዲያደርጋትና ለመሞት የሚያበቃትም ከሆነ እንዲያደርገው አዘዘው። በተጨማሪም አጃቢውን ሻዮንግን ለመግደል ሌሎች አጃቢዎችን እንዲያዘጋጅ አዘዘው። ነገር ግን አጃቢው ለዮንሂ አዘኔታ ስላደረበት እህቷ ጋር ደውሎ ዮንሂ ያለችበትን ስፍራ ነገራት። ይሁን እንጂ ሻያንግ በቦታው እንደደረሰች ጥቃት ደረሰባት። ቀጥሎ የሚመጣው ትዕይንት አጃቢው በገመድ ታስሮ ደም በደም ሆኖ ይታያል። ምክንያቱ ደግሞ ፓርክ አጃቢው ሁለቱን እህትማማቾች ለመርዳት ጥረት ማድረጉን ስለደረሰበት ነበር። እንደተከዳ የተሰማው ፓርክ አጃቢውን አንገቱ ላይ በስለት ወጋው። በሌላ ትዕይንት ደግሞ ሻያንግ ከደረሰባት አደጋ ተርፋ በአንድ የህዝብ መጸዳጃ ቤት ውስጥ ራሷን ስታጸዳ ይታያል። በመቀጠል እህቷን ለማስለቀቅ ለድብድብ ትዘጋጃለች። በሌላ በኩል ደግሞ ፓርክ ሻያንግ አደጋ እንደምታደርስበት አውቆ እየተጠባበቀ ነበር። ከቆይታዎች በኋላ ማለትም የፓርክ የግል ጠባቂዎች የሞተውን አጃቢ አስከሬን ግብዓተ መሬት እየፈጸሙ ባለበት ወቅት ሻያንግ በመኪናዋ እነሱን ለመግጨት ትሞክራለች። ከዛም የግል ጠባቂዎቹ የመኪናውን መስኮት በመስበር እሷን አስወጥተው ጥቃት ለማድረስ ይታገላሉ። ነገር ግን እያንዳንዱን አጃቢ መጣል ጀመረች። ይህንን የተመለከተው ፓርክ ዮንሂ ወዳለችበት ክፍል ሸሸ። ሻያንግ ከአጃቢዎቹ ጋር መታገሏን ቀጠለች። አቅሟ በአጃቢዎቹ መፈተን ሲጀምር ፓርክ በኩራት ዮንሂን እህቷ እንድታያት ወደ መስኮቱ አስጠጋት። ነገር ግን ሻያንግ ተዳክማ ስለነበር መሬት ላይ ወደቀች። ከአጃቢዎቹ መካከል አንዱ ሻያንግን አንስቶ አንገቷን በስለት ለመቁረጥ ተዘጋጀ። ነገር ግን ሻያንግ ስለቱን በመንጠቅ ከሁሉም ጋር መደባደብ ቀጠለች። አጃቢዎቹ ከመጠን በላይ ተኮፍሰው ስለነበር ዋጋ ከፈሉ። ሁሉንም አጃቢዎች ከጣለች በኋላ ዮንሂ ወዳለችበት ክፍል አመራች። ክፍሉ ውስጥ እህቷ ሶፋ ላይ ተዘረራ አየቻት። ታዲያ በዚህ ሰዓት ከኋሏ የነበረው ፓርክ ማጥቃቱን ጀመረ። ክፉኛ ደበደባት። ከግድግዳ ጋር እያላተመ ሆዷ ላይ በስለት ወጋት። ከዛም ሻያንግ ያላትን ጥበብ ተጠቅማ ፓርክን መሬት ላይ ጣለች። ህይወቱ እስኪያልፍ ድረስም ደበደበችው። አሁን ሁለቱ እህትማማቾች በደህንነት ውስጥ ናቸው። ሻያንግ ወደ እህቷ ሂዳ አቀፈቻት። ወደ ቤት ከመሄዳቸው በፊትም ፍቅርን ተጋሩ። በመንገዳቸው ላይ ሻያንግ የተወጋውን ሆዷን አፍና ይዛ ህመሟን ዋጥ ስታደርግ ይታያል። ምክንያቱ ደግሞ ምንም ይሁን ምን እህቷን በሰላም ወደ ቤት ማድረስ አለባት። ውድ የቡና ቲቪ ቤተሰቦቻችን በዛሬ ዝግጅታችን ባቀረብንላችሁ የፊልም ዳሰሳ ምን ትምህርት ወሰዳችሁ? ሁለቱ እህትማማቾች ያላቸውን ፍቅር እንዴት አገኛችሁት? ዋና ገጸ ባህሪ ሻያንግ እህቷን ካደጋ ለማትረፍ የሄደችበት ርቀት እንዴት ትመለከቱታላችሁ? ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ዝግጅት እስክንገናኝ ሰናይ ጊዜ ተመኘን።